ላቫሪዘር የጀግኖቹ ምርጫ። ሰላም ቤተሰቦች፣ እንግዲህ የሳምንቱ ፕሮግራም ዛሬ ጀምሯል። ዛሬ ደግሞ እንግዲህ ቤት ውስጥ በመገኘት እንግዲህ ከላቫሪዘሮች ጋር እንገኛለን ማለት ነው። ላቫሪዘሮችን እንግዲህ ኢንተርቪው ለማድረግ እዚህ ድረስ መጥቻለሁ ማለት ነው። እስቲ አንዳንድ ስለ ስኬት እናወራለን፣ ወይም ደግሞ እዚህ ስለደረስክበት ነገር አንዳንድ ነገሮች እናወራለን። ስለ ስራ፣ ስለ አስተዳደግ፣ እንዲሁም ደግሞ ስለ ላይፍ፣ ስለ ውጣ ውረዶችን አጠር አድርገን እንግዲህ የተወሰነች ነገር እናወራለን። ስላገኘው ደስ ብሎኛል። መጀመሪያ ስም ማን ይባላል? እስቲ እኔ እንዳልክ ይባላል ነው። እሺ፣ የላቫሪዘር ባለቤት ነኝ። እሺ፣ ያው ላቫሪዘር ረጅም ጊዜ የቆየ ካምፓኒ ነው ወይ ደግሞ ድርጅት ነው። ያው ላቫሪዘር አሁን ለመድረስ በጣም ባንድ አይደለም፣ ብዙ ሂደቶች አሉ። በአንድ ማሽን፣ ሁለት ማሽን፣ ሶስት ማሽን መጀመሪያ ራስ ብቻ የመስራት ነገሮች ነበሩ ምናምን እንደዛ ነው። አሁን በስራችን ብዙ ሰራተኞች አሉ። በፊቶቻችን ነበር የምንሰራው። አሁን ብዙ ኤክስፖርቶች እናደርጋለን ምናምን ፕሮዳክቶችን እናመርታለን፣ እንሸጣለን። ኦኬ፣ እስቲ ከአስተዳደግ ጀምርና ወይም ደግሞ ከተወለድክበት አካባቢ ጀምርና የት አካባቢ ልጅ ነው? እኔ የልደታ ልጅ ነኝ። አዲስ አበባ ተወልጄ ያደጉት። የልደታ ልጅ ነኝ። ልደታ ቶሎሳ ሰፈር ይባላል። የነሴፍ ፋንታው ሰፈር ነው። በጣም ጥሩ አስተዳደግ ነበረ። ያው እሱ እያየን ምናምን ያደጋችሁት ዜሮ ቶሎሳ ሰፈር ይባላል። በጣም አሪፍ ሰፈር ነው። በጣም የስራ ሰዎች ያሉበት ሰፈር ስራ ሰፈር ነው። ሱስ ምናምን የሌለበት ሁሉም ሰው ሚዲያ የሌለው ብዙ የነደረጀ እና ሆቴል የሀብቴ ምትኩ ሰፈር የነት ሀገር ሴፍ ብዙዎች ነው። እናንተ አላመሩ ብዙ አላመሩ ጎረቤታችን ነው። ብዙ ሰዎች ታዋቂ ሰዎች ተመርጧል ማለት ነው። እሺ፣ ወደዚህ ስራ ወደ ሌዘር ስራ ውስጥ እንዴት ገባ? ማለት ትምህርትህን እንዴት ተማርክ? በመጀመሪያ ደረጃ ትምህርትህን እና ትምህርትህን እንዴት ጨረስክ? ከዛ በኋላ ወደዚህ ስራ እንዴት እንደገባ እስቲ ጥርምጥ እናድርግ። እሺ፣ መጀመሪያ ትምህርት የተማርኩት መጀመሪያ አባይ ምንጭ ትምህርት ቤት ነበረ። የት የሚባል? እዛው አባይ ምንጭ ትምህርት ቤት ነው። ሁለተኛ ደግሞ ልደታ ሰራ ይባላል። እዛው ልደታ አካባቢ ነው። በሶስተኛ ደግሞ ሽመልስ ሀብቴ ነው። ሽመልስ ሀብቴ ነው የተማርኩት። እዚህ ቆዳ ላይ እንዴት ገባው? ያው ትንሽም ኮርስ ወስጃለሁ። ስራውን ወደዋለሁ። መጀመሪያ ደስ ይለኛል። በሆነ አጋጣሚ ገባ። ከዛ ተለማመድን ምናምን። ከዛ ኮርስ ተመለማት ነው። ትምህርት ወስዳ በልምድም ሁለቱ በጣም አሪፍ ሙሉ ስራ ነው። በጣም ደስተኛ ስራ እና አመቱ ሙሉ ጊዜን ማሳለፍበት እሑድም የምገባበት ስራ ነው። ሰራተኞች በጣም አሜዚንግ ነው። ሰራተኞች ናቸው ጨዋዎች ልጆች ናቸው። በስንት ዓመት ጀመርክ አንተ? እኔ ዋናዎቹን ነው የምጠይቀህ። አንተ በስንት ዓመት ወደዚህ ስራ ውስጥ ገባህ? እኔ ስራ የጀመርኩት ቢያንስ ከ8 ዓመት በፊት። ከ8 ዓመት በፊት ትንሽ ስራው ቻሌንጅ ያደርጋል። እኔም በጣም ስለምወደው 8 ዓመት ነው የጀመርኩት። ተቀጥሬ ሌላ ድርጅት ስራ ነበረ። አሁን ገና 3 ዓመት 4 ዓመት ነው የራሴን ከጀመርኩ። የራስን ስራ ከጀመርክ ላቫሪዘር ቢውልድ ከተደረገ 3-4 ዓመት ነው። በጣም ፕሮዳክቶቹን በጣም እያያችሁ ነው እና ለብዙ በጣም ወደ ውጭ ሀገር ኤክስፖርት እንደምታደርጉ ተነግሮ እየነገሩኝ እና እነዚህ የምናያቸው ደግሞ በጣም የሚያማምሩ ጃኬቶች ናቸው። ያው እዚህ ሀገር ላይ በጣም ለብዙ ሰው ታዋቂ ሰዎች ቴዲ አፍሮ፣ ኤፍሬም ታማኝ በየነ በጣም ብዙ ሰዎች ማለት ነው። ስለዚህ አንተ ፕሮዳክቶች ተደርሷል ማለት ነው። ተደርሷል እንዳቅማችን ያው ፐብሊክ ስላልወጣ ነው እንጂ እንደዛ ነገር አሪፍ ላቫሪዘር የጀግኖቹ ምርጫ